ሰላም ዛሬ በአዲስ ቪዲዮ ተከስተናል። ዛሬ በዶክተር ጢሞቴዎስ የሚመራውን ዳሎል ኢንተርቴይንመንትን ይዘን መጥተናል። ከ493,000 ወይም ደግሞ ወደ ግማሽ ሚሊዮን ሰብስክራይበር ከ385 ቪዲዮ ጋር ለናንተ ለውድ ተከታዮቹ የሚያቀርብላችሁ ዳሎል ኢንተርቴይንመንት ነው ይዘን የመጣነው። እንግዲህ ዳሎል ኢንተርቴይንመንት በተለያዩ ሃይ ኳሊቲ ቪዲዮዎች እንዲሁም ደስ በሚል ተምኔል እና ርዕስ አሰጣጥ የሚታወቅ የዩቲዩብ ቻናል ነው። እንግዲህ ዳሎል ኢንተርቴይንመንት በባለቤትነት የሚታወቀው ዶክተር ጢሞቴዎስ ዘካሪያስ ነው። እንግዲህ ዳሎል ኢንተርቴይንመንት በማራኪ ወግ የዩቲዩብ ቻናል ላይ ቀርቦ በሰጠው ሀሳብ ላይ ተንተርሰን ነው እንግዲህ የትምህርቱን ደረጃ እያወቅ ነው። እንግዲህ ዳሎል ኢንተርቴይንመንት የሚታወቅባቸው የተለያዩ የቪዲዮ ኳሊቲዎች አሉ። እንግዲህ ዳሎል የዩቲዩብ ቻናል እኔ ከምከተለው አንዱ የዩቲዩብ ቻናል ነው። ከዛም በተጨማሪ ዳሎል የራሱ የሆነ አካዳሚ አለው። የቲክቶክ ስልጠናዎችን ይሰጣል። ዳሎል ኢንተርቴይንመንት እንግዲህ በስሩ ዳሎል ገበያ አለ። ከኢንተርቴይንመንቱ ባሻገር በፕላትፎርም ኦር በዌብሳይት የኤሌክትሮኒክ ሴል ኤንድ ባይ ዌብሳይት አለው። እንግዲህ ዳሎል ኢንተርቴይንመንት ከማዝናናቱም ባሻገር በሕክምና ዘርፉም ይታወቃል። እንግዲህ ዶክተር ጢሞቴዎስ በሜዲካል ሕክምና ይታወቃል። ዩቲዩበር ነው፣ ኮንተንት ክሬተር ነው፣ ካሜራማን ነው። ከዛም በተጨማሪ እንግዲህ እነዚህን ሁሉ ሙያዎች አጣምሮ የያዘ ባለቤት ነው። ዳሎል ኢንተርቴይንመንት ዛሬ ለእናንተ ለውድ ተከታዮች ይዤላችሁ የቀረብኩት የዩቲዩብ